ከዚህ በፊት በነበረው ቪዲዮ የኤስ25ን ሙሉ ሪቪው ተመልክተናል። በዛሬው ቪዲዮ ደግሞ የምንመለከተው ኤስ25ን በተቻለ መጠን በማሳነስ የተሰራው በጣም ስሊም የሆነና ለመያዝ የሚመቸው ስልክ ኤስ25 ኤጅ ነው። ይህ ስልክ የቀረበው በሶስት አማራጮች ነው። የመጀመሪያው ታይታኒየም ብላክ፣ ታይታኒየም ሲልቨር እና ታይታኒየም ዋይት ነው። ስልኩንም ስትመለከቱት የካሜራው ዲዛይን ለየት ያለ ነው። ከኤስ25 አልተራ የሚለይበት ሶስቱን ካሜራዎቹን በመቀነስ ነው። በተጨማሪም ደግሞ የካሜራውን ኳሊቲ ከ50 ሜጋፒክሰል ወደ 12 ሜጋፒክሰል ሪዲዩስ በማድረግ ነው። ሳይዙን በተመለከተ ደግሞ 30% በመቀነስ ከ8.2 ወደ 5.8 በማድረግ ነው። ስልኩን ለመያዝ እንዲመች ደግሞ ክብደቱ 163 ግራም በመሆኑና የስክሪን ሳይዙ ደግሞ 6.7 ኢንች በመሆኑ ነው። በመቀጠል የኤስ25 ኤጅን ውስጣዊ ፐርፎርማንሱን እንመለከታለን። የመጀመሪያውና ዋነኛው የካሜራ ሲስተሙን የምንመለከተው አልትራ ዋይድ ካሜራው 12 ሜጋፒክሰልን የያዘ ሲሆን ዋይድ አንግሉ ደግሞ 200 ሜጋፒክሰልን የያዘ ነው። ልክ እንደ ኤስ25 አልትራ ያነሳቸውን ፎቶዎች በኤአይ ፊቸሮችን በመጠቀም ኤዲት ማድረግ ትችላላችሁ። ባትሪውን በተመለከተ ደግሞ የተራቀቀ ኩሊንግ ሲስተም የሚጠቀም ሲሆን ካፓሲቲው ደግሞ 3900 mAh ነው። ከአንድ ሰዓት ባነሰ ውስጥ ስልኩ ቻርጅ መሙላት እንዲችል የሚያደርገውን ሱፐር ፋስት ቻርጂንግ መጠቀም የሚችል ነው። የስልኩን ፍጥነት ወይም ደግሞ ሲፒዩን ስንመለከት ደግሞ በስናፕድራገን 8 ኤሊትን የሚጠቀም ሲሆን የስልኩ አማራጭ ደግሞ የቀረበልን በ12 ራም እና በ8 ራም ነው። በተጨማሪም ደግሞ 120 ስክሪን ሪፍሬሽ ሬት የሚጠቀም ነው። በተጨማሪም ደግሞ የስክሪኑን ጥንካሬ ከተመለከትን ከከፍታ ቦታ ላይ ቢወድቅ መቋቋም እንዲችል የሚያደርገው ኮርኒንግ ጎሪላ ግላስ ሴራሚክ ከተባለ የተሰራ ነው። በአጠቃላይ ኤስ25 ኤጅ የተሰራው የኤስ25ን ሙሉ በሙሉ ዲዛይኑን በመቀናነስ ለአጠቃቀምና ለመያዝ እንዲመች በማድረጉ። ለተጨማሪ የቴክኖሎጂ አፕዴቶች እኛን ፎሎ ማድረግ እንዳይረሱ። በሌላ ቪዲዮ እንገናኛለን።